ሌብነት ምን ደረጃ እንደደረሰ ምን ማልንገራችሁ ማለት ነው። ጓደኛዬ በገዛ ፍቃዷ 117,000 ብር ትራንስፈር አረገች ለማታውቀው ሰው። ምን መሰላችሁ? የኔም የሷ ሚውቹዋል ፍሬንድ የሆነች ልጅ አለችና ስራዋ ምንድነው ኤኒ አክሰሰሪዎችን የሞባይል እቃ ሞባይሎችን ሂዩማን ሄር ኤኒቲንግ እያስመጣች ነው የሚሸጠው ማለት ነው። ሶ ቴሌግራም ላይ ምን ትላታለች ለጓደኛዬ ማለት ነው ፕሊስ 117,000 ብር ጎድሎኛልና አሁን ለምልክልሽ አካውንት ብር አስገቢለትና ከሁለት ቀን በኋላ እቃዎቹን ሳስረክብ ወዲያውኑ ሰጥሻለሁ ለ3 ቀን ያክል አበድሪኝ ትላታለች ማለት ነው። ምንም አልተጠራጠረችም። ያንን 117,000 ብር ትልክለታለች። ከዛ በኋላ ከ3-4 ቀን በኋላ እንዴት ሆነልሽ እቃውን ሸጥሹ ብሩስ ምናምን ደረሰሽ ምናምን ስትላት የምን ብር የምን እቃ ምናምን ትላታለች። ለካ ቴሌግራሟ ሃክ ተደርጎ ሌላ ሰው ነበረ ሲያወራት የነበረው። ለካ ይሄን ሁሉ ነገር ያረጋው የሚያወሩትን ሂስትሪ ስላየ ነጋዴ እንደሆነች ስለገባው ነው እንደዛ ያላት ማለት ነውና እንደዚህ አይነት ነገር በጣም እየበዛ ስለሆነ ተጠንቀቁ። ትምህርት ይሆናችኋል ብዬ አስባለሁ። ሰላም ሁኑ። ቻው